አንዳንድ ሰው ሱባኤ ገብቶ ወይም ደግሞ ሱባኤውን ሊጨርስ አንድ ቀን ሲቀረው የሆነ አጣዳፊ ነገር ይመጣበትና በል ብሎ ሱባኤን አቋርጦ ይወጣል። ጻድቃኔ ማርያም እንዲሁም ደግሞ ሰማዕቷ ቅድስት ስሪንቃ አርሴማ፣ ይርጋለም አርሴማ፣ ጁሩ አርሴማ እንዲሁም እንደምታውቁ በቅርብ ስውሯ ማርያም፣ በርሜል ቅዱስ ጊዮርጊስ እንደዚህ የተለያዩ ቦታዎች ሄዳችሁ ለፈውስ ከዛ በኋላ ግን እየተጠመቃችሁ ወይም እየዳናችሁ አንድ ቀን ሲቀራችሁ 2 ቀን ሲቀራችሁ አሳዶ ሆን ብሎ ከዛ እንድትወጡ የሚያደርጋችሁ ከዛ ደግሞ ልክ ልትጠመቁ ስትል ጠብቆ ፔሬድ የሚያመጣባችሁ እንደዚህ ለምሳሌ ረዘም ያለ ፔሬድ አይታችሁት በማታውቁ መልኩ ደግሞ የሆነ ቤተክርስቲያን ልትሄዱ ስትል ገና ያንን ስም ስትጠሩ ፔሬዳችሁ የሚመጣ በቃ ለቅዱስ ቁርባን ለሌሎችም ስትዘጋጁ እንደዚህ የሚያስቸግራችሁ ከሆነ ይህንን አድርጉ። ልብ በሉ፣ በጣም ጠቃሚ ስለሆነ ይህን ቪዲዮ በተለይ በእንደዚህ አይነት ችግር ለሚቸገሩ ብዙ ጊዜ ሊድኑ ጫፍ ስር ደርሰው ለሚመለሱ ሰዎች አድርሱ። የመጀመሪያው እንደዚህ አይነት ነገር ሲገጥማችሁ ወዲያው ነገሩ እንደደረሳችሁ ሂድ የሚል ስሜት ሲሰማችሁ ተነስታችሁ ስገዱ። መቁጠሪያ ወይም ደግሞ ሌሎች የጸሎት መጽሐፍ ካላችሁ ጨምራችሁ ጸልዩበት። ለምሳሌ የእመቤታችን የቅድስት ድንግል ማርያም ሰኔ ጎለጎታ ወይም ደግሞ ሰላም ለኪን 7 ጊዜ፣ በተጨማሪም ደግሞ ከዳዊት ክፍሎች የተመረጡ መዝሙሮችን አድርጋችሁ መቁጠሪያውን በመጠቀም በጌታዬ በኢየሱስ ክርስቶስ ስም እንደዚህ ሂድ የምትለይ መንፈስ፣ መዳኛዬን ለማራቅ የምጥል መንፈስ በስላሴ ስም ስራህን አቁም፣ በፍጹም በድንግል ማርያም ስም እኔ ስለማልሄድ አንተ ሂድ፣ ከፈለክ ተላቀቀኝ፣ ወደ ሲኦል ግባ እያላችሁ ልሰግዱ ይገባል። ያ ብቻ አይደለም፣ አምላከ ቅዱስ ጊዮርጊስ እርዳኝ፣ አምላከ ቅዱስ ጊዮርጊስ እርዳኝ፣ አምላከ ቅዱስ ጊዮርጊስ እርዳኝ እያላችሁ የሰማዕቱ የቅዱስ ጊዮርጊስን ተራዳይነት የመላኩ ቅዱስ ሚካኤልን ዲያብሎስና ሰራዊቱን እንደጣለ አስታውሳችሁ የሚካኤልን ተራዳይነት አብሳሪው መልአክ የሆነው የቅዱስ ገብርኤልን ስም እየጠራችሁ የናዝሬቱ ጌታ ኢየሱስ ክርስቶስን ከእናቱ ከድንግል ማርያም ጋር እየጠራችሁ ልታወግዙት እንዲሁም ደግሞ ልሰግዱ ይገባል። ያንን በምታረጉ ሰዓት ያ ሂዱ የሚላችሁ መንፈስ ወይም ደግሞ ያ ፔሬድ እያመጣ ችግር እያመጣ ከዛ ካላችሁበት ቦታ እንድሸሹ የምታረጉትን መንፈስ ትቆጣጠሩታላችሁ። ቀልባችሁም ተረጋግቶ ወደ ነበራችሁበት ትመለሳላችሁ እንጂ ተነስታችሁ ብድግ ብላችሁ 1 ቀን ሲቀራችሁ 2 ቀን ሲቀራችሁ አቋርጣችሁ አትውጡ። ምክንያቱም መዳኛችሁ ከሚገባው በላይ ቅርብ ስለሆነ ያችን ቀን ብታልፏት በሕይወታችሁ እጅግ ታላላቅ በረከቶችና ረድኤቶች ወይም ድህነቶች ሊመጡ ስለሆነ እንደዚህ ያደርጋችኋል። እስኪ እንደዚህ የሚያደርጋችሁ እንደዚህ ያሳለፋችሁ በኮመንት አሳውቁኝ። ብዙ ሰዎች በምሰራቸው ቪዲዮዎች አንዳንዶች ሰዎች ከሃይማኖቱ ከእምነቱ ርቀው ያሉ ወይም ደግሞ ነገሮችን በቃ ቸልተኛ ሆነው የሚመለከቱ ይጠራጠራሉ። እናንተ ግን እውነቱን በኮመንት ተናገሩ። እንዲገጥማችሁ ያውቃል። ወንድማችሁ ደረጀ ነኝ። ሰላማችሁ ይብዛ። ይሄ ቪዲዮ ለብዙዎች ይድረስ። ሼርም አድርጉት። ደግሞ ፎሎ ካላረጋችሁ ፎሎ አድርጉ፣ ተጨማሪ ትምህርቶች እንዲደርሳችሁ።